አድማጮቻችን እንደምን ዋላችሁ። ዛሬ የምናቀርብላችሁ ደግሞ አ፣ በጣም ኢንተረስቲንግ ፖይንት የሆነ የብዙዎች ችግርም የሆነና አ፣ በአብዛኛው ሰዎች ሊፈታላቸው ወይም ሰዎች ችግራቸውን አ፣ በምን መልኩ መፍትሄ እናገኝለት እያሉ ብዙ ጊዜ ሲጨነቁ ሲወጡ ሲወርዱ ይታያል። ስለዚህ በዚህ ነጥብ ዙሪያ ላይ ለማውራት ዛሬ እንግዲህ ተቀምጠናል ማለት ነው። እናንተም እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንደምትተባበሩን ተስፋ እናደርጋለን። ሶ የዛሬው የውይይት ነጥባችን ምንድነው የሚለው ዘ ፋይቭ ኪ ስቴፕስ ቱ ፕሮብሌም ሶልቪንግ የምንላቸው ናቸው። እንግዲህ ዘ ፋይቭ ኪ ስቴፕስ ቱ ፕሮብሌም ሶልቪንግ። ስለዚህ ምንድን ነው ችግር የመፍታት አምስቱ መሰረታዊ ነጥቦች እንላቸዋለን። እንግዲህ ቋንቋውን ሁለቱንም ሚክስ በማድረግ ለአድማጮቻችን ከየትኛውም ዓለም እንዳደምጡት እንዲረዱት ያግዝ ዘንድ በተለይም በኢትዮጵያ የምትኖሩ ወንድሞቻችን እህቶቻችን ትንሽ የእንግሊዝኛ እጥረት የሚገጥማችሁ ሰዎች ካላችሁ ለዚያ ሲባል የተተረጎመ ነው ማለት ነው። ለሰፊው ዓለም ደግሞ ያው እንግሊዝኛ አዝ ኢንተርናሽናል ላንጉጅ በመሆኑ ይህንን እንግሊዝኛን እንደ አንድ ተጨማሪ ቋንቋ አድርገናል ማለት ነው። ስለዚህ ችግር የመፍታት አምስቱ መሰረታዊ ነጥቦች ወይም ዘ ፋይቭ ሜይን ፖይንትስ ዛት ካን ሊድ አስ ቱ ሶልቭ ኤ ፕሮብሌም የምንላቸው አንደኛው ዲፋይን ዘ ፕሮብሌም ነው ወይም ችግሩን መግለጽ ነው ማለት ነው። ዲፋይን ዘ ፕሮብሌም። ስለዚህ ዲፋይን ዘ ፕሮብሌም ስንል ምንድን ነው? ይህ ዲፋይን ዘ ፕሮብሌም ትልቅ መሰረታዊ ችግርን ለመፍታት ቁልፍ ነጥብ ነው ማለት ነው። ስለዚህ ሁላችንም ችግር እንዴት ይፈታል? ስለዚህ ፕሮብሌምን በሚገባ ዲፋይን ልናደርገው ይገባል ማለት ነው። ቢፎር ዩ አቴምፕት ቱ ሶልቭ ሰምቲንግ ዩ መስት ኖ ዋት ኢዝ ዘ ፕሮብሌም ኢዝ። እንግዲህ ይህ ትልቅ ቁልፍ ነው። አንድ ችግርን ለመፍታት ከምትደክም በፊት ችግሩ ምንድን ነው የሚለውን መረዳት ያስፈልጋል። ማንኛውም ነገር ለመፍታት ከመሞከረው በፊት ችግሩ ምን እንደሆነ በግልጽ መረዳት አለበት ነው። ስለዚህ ችግሩን በደንብ ከተረዳኑ መፍታት ወይም ለችግሩ መፍትሄ የሚሆን ነገር ለማምጣት ብዙ አያስቸግረንም ማለት ነው። ብዙ አያስቸግረንም። ስለዚህ የመጀመሪያው ነጥብ ምንድን ነው ስንል የመጀመሪያው ነጥብ ጎል ነው። ጎል። ስለዚህ አንድ ሰው ግብ መጣል አለበት ማለት ነው፣ ወይም አላማ ሊኖረው ይገባል። ስለዚህ ሪፒት ዘ ፕሮብሌም ኢን ዩር ኦን ወርድስ። ችግሩን በራስህ በሚገባ ከተረዳኸው መግለጽ ነው፣ መድገም ነው። ሜክ ኤክስፕሊሲት ዘ ቢግኒንግ ስቴት ዋት ዩ ሃቭ ጎት ኤንድ ዘ ጎል ስቴት ዋት ዩ አር ኤሚንግ ፎር። ትልቁ ነገር እንግዲህ ይሄ ነው። አላማን በአግባቡ መጣል። አላማ ከተጣለ ችግሩን በራስዎ ቃል ይግለጹ ነው። ስለዚህ በራስ ቃል መግለጽ ምን ማለት ነው ስንል ተረድቶታል ማለት ነው። በራስ አንድ ሰው ችግሩን በራሱ ማስረዳት ወይም መግለጽ ከቻለ ችግሩ ተረድቶታል ማለት ነው። የመጀመሪያው ሁኔታ ያለውትና የግብ ሁኔታዎችን ማግኘት የሚፈልጉትን ለይተው ይወቁ። ስለዚህ የምንፈልገውን ነገር ለይተን ማወቅ ይጠበቅብናል ማለት ነው። ያለንን ነገር ወይም የግብ ሁኔታውን ማግኘት የፈለጉትን ለይተው ማወቅ ይጠበቃል ማለት ነው። ማወቅ ይጠበቃል። ሌላው አክሽኔብል ስቴፕስ ነው። አክሽኔብል ስቴፕስ አስክ ዩርሰልፍ ዋት ኤግዛክትሊ ዘ ኮስትን አስክክ ሚ ቱ ዱ and what information do I have and what I am amazing። እንግዲህ ተግባራዊ እርምጃ እንላቸዋለን። ይሄ አክሽኔብል ስቴፕስ የሚባሉት እነዚህ ጥያቄው በትክክል እንድንሰራ የሚጠይቀኝ ምንድን ነው እና ምን መረጃ አለኝ፣ ምንስ ጎደለኝ ብለን ይጠይቁ ነው ወይም ብለን መጠየቅ አለብን ነው። ስለዚህ ተግባራዊ እርምጃዎቻችን በሚገባ ራሳችንን መጠየቅ ነው። ምን አለኝ፣ ምን መረጃ አለኝ፣
ምንስ ጎደለኝ ብለን በአግባቡ ይህንን መጠየቅ ከቻል we can just define the problem very well ችግሩን መግለጽ ችለናል የሚል ኮንሰፕት አለን ማለት ነው። እነዚህ ነጥቦች እንግዲህ ችግር ከምንፈታባቸው 5 መሰረታዊ ነጥቦች አንዱ define the problem ወይም ችግሩን መግለጽ ይሆናል ማለት ነው። ቀጣዩ ምን ሊሆን ይችላል ስንል እንግዲህ ቀጣዩ ሁለተኛው ደግሞ develop a plan or strategy ነው። እቅድ ማውጣት ስትራቴጂ መንደፍ ነው ማለት ነው። እቅድን በአግባቡ just develop a plan or strategy የምንለው ነው። ስለዚህ ለምንድን ነው what is the need እቅድ ማውጣት ወይም ስትራቴጂ መንደፍ እንደ ሶሉሽን ቢግ ችግር መፍቻ ሀሳብ ነው። ምክንያቱም በብዙ አንግል ማየት እንችላለን። ምሳሌ ማንኛውም ሰው ወይም ትላልቅ ተቋማት ካየን የ5 ዓመት የ10 ዓመት የ20 ዓመት ስትራቴጂክ ፕላን አላቸው። ፕላን ዴቨሎፕ ያደርጋሉ፣ እቅድ ያወጣሉ፣ ስትራቴጂክ እቅድ ይነድፋሉ። ስለዚህ ይሄ ትልቅ መሰረታዊ ነገር መሆኑን መረዳት እንችላለን ማለት ነው። ሌትስ ሲ ጀስት ዘ ዲቴይልስ። እስኪ ወደ ዲቴይሎቹ እንምጣ። ዋንስ ዘ ፕሮብሌም ኢዝ ዌል ስቴትድ you need a plan to bridge the gap between where you are and where you desire to be እንግዲህ ችግሩን ቅድም ብለናል። ዲፋይን ዘ ፕሮብሌም ችግሩን መግለጽ ከሆነ ዲፋይን ካደረግነው ካለዎት ሁኔታ ወደ መፍትሄ ለመሸጋገር የሚያስችል ስትራቴጂ እቅድ ያስፈልጋል ማለት ነው። ያለንን ክፍተት ለመሙላት ምን ያስፈልገናል? ስትራቴጂክ እቅድ ያስፈልገናል። ለዚህም ደግሞ ምን ያስፈልጋል? ቅድም እንዳየነው አላማ ሊኖረን ይገባል። አላማ መጣል አለብን። ጎል is needed. So goal select or design one or more strategies that would likely lead to the solution. ወደ መፍትሄ ሊመራን የሚችል አላማ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ አላማ ስንል ወደ መፍትሄው ሊመሩ የሚችሉ አንድ ወይም ከዛ በላይ ዘዴዎችን ይምረጡ ወይም ያዘጋጁ ይላል። አላማ እንግዲህ የምንለው ወደ መፍትሄ ሊመሩ የሚችሉ አንድ ወይም ከዛ በላይ ዘዴዎችን ይምረጡ ወይም ያዘጋጁ። አለቀ። ስለዚህ ይሄ በጣም አስፈላጊ ነው። በእቅዳችን ውስጥ እቅድ ዴቨሎፕ ስናደርግ ግልጽ የሆነ መፍትሄ አመላካች የሆኑ አላማዎችን ማስቀመጥ ይገባናል ማለት ነው። ሌላው አክሽኔብል ስቴፑ እንግዲህ ዴቨሎፕ ስናደርግ ፕላን ዴቨሎፕ ስናደርግ ወይም ስትራቴጂክ ስንጥል አክሽኔብል ስቴፕ ወይም ተግባራዊ እርምጃዎች ምን ሊሆን ይችላሉ ስንል ኤክስፐሪመንት ዩዚንግ ፕሮብለም ሶልቪንግ አፕሮችስ ላይክ ትራያል ኤንድ ኤረር ወርኪንግ ባክዋርድስ ብሬኪንግ ዳውን ዘ ፕሮብለም ኢንቱ ስሞለር ቢትስ ኦር ዲኮምፖዚሽን ፓተርን ሰርችንግ ኤንድ ዲያግራሚንግ or using formulas are the main actionable steps, while we are just developing a plan or a strategy. ስለዚህ ተግባራዊ እርምጃ እንደ መሞከርና ስህተትን ማረም። ምሳሌ ተግባራዊ እርምጃ የምንለው መሞከር አቴምፕሽን ያስፈልጋል። ስህተትን ማረም ወይም ትራያል ኤንድ ኤረር በሚባል የሚታወቁ ቴክኒኮች አሉ። ወደ ኋላ መስራት ወርኪንግ ባክዋርድስ። ምሳሌ ወደ ኋላ ተመልሰህ አንድ ነገር የረሳውን ነገር አስታውሰህ ስራ ትሰራለህ። ስለዚህ ይሄ ያስፈልጋል ማለት ነው። መሞከር፣ እንደገና መውደቅ፣ መሞከር። ብዙ አውሮፕላን የሰሩ ሰዎች ሌሎች ኢንቬንሽኖችን ወይም ፈጠራዎችን የሰሩ ሰዎች ትራያል ኤንድ ኤረር በመጠቀም ነው። 81 ጊዜ 100 ጊዜ ተሳስተው ነው ማለት ነው ውጤታማ የሆኑ። ስለዚህ ወደ ኋላ መስራት ወርኪንግ ባክዋርድ ትዝ። ስለዚህ የኋላውን በደንብ ካላወቀው ወደፊት ያለውን ስቴፕ በሚገባ ዴቨሎፕ ልታደርገው አትችልም። ስለዚህ ወርኪንግ ባክዋርድ ወይም ወደ ኋላ መስራት ትልቅ ቁልፍ ነገር ነው ማለት ነው። አክሽኔብል ስቴፕ ነው ፕላንን ዴቨሎፕ ለማድረግ። አንድ ችግሩን ወደ ትናንሽ ክፍሎች መከፋፈል። ችግር የገዘፈ ችግር ሊኖረን ይችላል። እነሱን ወደ ትናንሽ ችግሮች ዲኮምፖዝ በማድረግ ይህንን መስራት ይጠበቃል። ቅርጾችን መፈለግ፣ ስዕል መሳል፣ እንግዲህ የተለያዩ ፎርሙላዎችን መጠቀም እነዚህ በአጠቃላይ መሰረታዊ የሆኑ
ችግር ፈች ሀሳቦች ናቸው ማለት ነው። በተለይም አንድን እቅድ ስናወጣ ወይም ስትራቴጂክ እቅድ ስናቅድ when we develop a plan or a strategic plan, it needs so goal and actionable steps are very important, especially trial and error, working backwards, breaking down the problem into smaller bits, pattern searching, diagram, and using formulas are very important. All those very important points must be considered when we develop a plan. እንግዲህ እነዚህ በሁለተኛ ደረጃ ላይ የምናያቸው ከአምስቱ ቁልፍ ችግር ፈቺ ሀሳቦች ወይም the 5 main or key points, big points to solve a problem ከምንላቸው ናቸው ማለት ነው። ሌላኛው ሶስተኛው ምንድን ነው ስንል ደግሞ ሶስተኛው execute the plan or solve ነው። እቅዱን ተግባራዊ ማድረግ እቅድን ተግባራዊ ማድረግ ነው። ስለዚህ ኤክስኪዩቲቭ ፕላን ኦር ሶልቭ የምንለው ምንድን ነው ስንል ይሄ እቅዱን ተግባራዊ ማድረግ ወይም መፍታት ትልቅ ቁልፍ የመፍትሄ ሀሳብ ነው ማለት ነው። ስለዚህ what is executive the plan or solve? This is the stages of implementation where you apply the plan developed in the previous step. ስለዚህ ምንድነው ይህ ቀደም ባለው ደረጃ የተዘጋጀውን ስትራቴጂክ የሚተገብሩበት የስራ ምዕራፍ ነው ማለት ነው። እና እቅድ አዘጋጅተናል፣ ስትራቴጂክ ፕላን ነድፈናል። ስለዚህ የስትራቴጂክ ፕላን ከነደፍን በኋላ ምን ማድረግ አለብን ስንል የሚተገበርበትን የስራ ምዕራፍ የምንጀምርበት በአግባቡ የምናከናውንበት ነው ማለት ነው። ኢምፕሊሜንቴሽን ታይም ነው ማለት ነው። ይሄ ሶልቭ የምናደርግበት ኤክስኪዩቲቭ ዚ ፕላን የምንለው ይሄ ነው። ሶ ጎሉ ምን ይሆናል ነው እንግዲህ አላማ በየዘርፉ ያስፈልገናል። ስለዚህ ላይ ሲስተማቲካሊ ኬሪ አውት ዘ ስቴፕስ ኦፍ ዩር ቹዝን ፕላን እንግዲህ የተመረጠውን እቅድ ሲስተማቲካሊ ፐርፎርም ማድረግ ነው፣ ኬሪ አውት ማድረግ ነው። ዘ ስቴፕስ ኦፍ ዩር ቹዝን ፕላን የመረጥነው የእቅድ ደረጃዎች አሉ። በስርዓት በዘዴ ይተግብሩ ነው፣ መተግበር ይጠበቅብናል ማለት ነው። መተግበር ይጠበቅብናል ማለት ነው። ስለዚህ የመረጡትን እቅድ ደረጃዎች በስርዓትና በዘዴ መተግበር ከቻሉ ይሄ ትልቁ የችግር ፈቺ እሳቤ ነው ማለት ነው። አብዛኛው ሰው ያቅዳል ግን አይተገብረውም። ይሄ ነው ትልቁ ችግር። ሌላው አክሽኔብል ስቴፕ ምን ሊሆን ይችላል ነው። አክሽኔብል ስቴፑ ምን ሊሆን ይችላል ነው። ስለዚህ here the actionable steps is working diligently ነው። working diligently display all your work particularly in maths or science question so that careless mistakes can be prevented and easy review will be facilitated. In case a strategy does not work, do not hesitate to backtrack and select the alternative one from step 2. እንግዲህ አክሽኔብል ስቴፕ የምንለው ምንድን ነው ስንል ተግባራዊ እርምጃው አንደኛው በጥንቃቄ መስራት ነው። በጥንቃቄ ስሩ ነው። ወርክ ዲሊጀንትሊ ስራዎችን በጥንቃቄ መስራት ይጠበቃል። በተለይ በሂሳብ ወይም ሳይንስ ችግሮች ላይ ግድ የለሽ ስህተቶችን ለማስወገድና በቀላሉ ለመገምገም እንዲችል ሁሉንም እርምጃዎችን ያሳዩ ነው። እያንዳንዱን ስቴፕ ዋይዝ ፕሮሲጀሮችን ምን ማድረግ አለብን ማለት ነው፣ መሄድ ይጠበቃል ማለት ነው። መሄድ ይጠበቃል። ሶ ተግባራዊ እርምጃ የምንላቸው ዘ ፈርስት ፖይንት በጥንቃቄ መስራት ነው። በተለይ በሂሳብ ትምህርት የሆነች ማይነስ እንኳን የምትል ሳይን ቁጥሩ መጥቶ ግን ማይነስ የምትል ሳይን ችግር በመፍጠራችን ሙሉ በሙሉ ምን ሊሆን ይችላል፣ ይቅርታ የምንሰራውን ነገር ሁሉ ሊያበላሽብን ይችላል ማለት ነው። ሌላው ሳይንስ ችግሮች ላይ ግድ የለሽ ስህተቶችን ላለመፈጸም ስቴፕ ዋይዝ የሆኑ ሁሉንም እርምጃዎችን ያሳዩ አካሄዶችን መሄድ ነው።
አንድ ስትራቴጂ ከከሸፈ ወደ ኋላ ተመልሰው ከደረጃ 2 የተለየ ሌላ አማራጭ ለመምረጥ አይፍሩ ነው። ያ ማለት ይህንን ሄደን ለውጥ የማያመጣልን ከሆነ የተሻለ ነገር የማያሳየን ከሆነ ወደ ኋላ ሄደን ፈትሸን የተሻለ አሰራሮችን ለማምጣት መፍራት የለብንም። ዛት ኢዝ ኢን ኬዝ ስትራቴጂ ዳዝ ኖት ወርክ ነው። ዲ ኖት ሄሲቴት ቱ ባክትራክ ኤንድ ሰሌክት አን ኦልተርኔቲቭ ዋን ፍሮም ስቴፕ 2 የሚል ኮንሰፕት አለ። ይህንን በአግባቡ መረዳት ይጠበቅብናል ነው። እንግዲህ ሶስተኛው ቁልፍ from the 5 big or key big points to solve the problem is execute the plan or solve የምንለው እቅዱን ተግባራዊ ማድረግ ወይም መፍታት የምንለው ኮንሰፕት ነው ማለት ነው። እነዚህን ከተገበርን አራተኛውስ ምን ሊሆን ይችላል ነው። እንግዲህ ሶስቱ እነዚህ ከሆኑ አራተኛው ደግሞ ሪቪው ኤንድ ቼክ ነው። መገምገምና ማረጋገጥ፣ ሪቪው ማድረግ፣ ኮንትሮሊንግ ኤንድ ቼኪንግ የምንለው ኮንትሮል ኤንድ ቼክ፣ ኮንትሮል ኤንድ ባላንስ ኤንድ ቼክ ይሉታል። በተለያየ ዲስፕሊን የተለያየ እንትን ይኖረዋል ማለት ነው። ዝሮ ግን እዚህ ላይ ምንድነው የምናየው? ሪቪው ኤንድ ቼክ is a very critical point. That is why it is category under the 5 big points to solve the problem. So once a solution ነው የሚለው አይደለ? እዚህ ጋር once a solution is found እንግዲህ ሶሉሽኑን ፋውንድ አድርገናል ብለናል። ችግሩን መፍትሄውን አግኝተናል። So it is absolutely important to check its accuracy and reasonableness. መልስ ካገኙ በኋላ ትክክለኛነቱንና ምክንያታዊነቱን ማረጋገጥ ወሳኝ ነው። እንደው መልስ ስላገኘን ዝም ብሎ መልስ በቂ አይደለም። ስለዚህ ምን መሆን አለበት? ሪሊ መልሱ ትክክለኛ መልስ ነው ወይ? ለፈለግነው ችግር ለችግሩን ሊፈታ ይችላል ወይ? ሊያዳግመን አይችልም ወይ? ስለዚህ ይህንን ምክንያታዊነቱን ማረጋገጥ ሪዝነብል የሆነ ሶሉሽን መሆኑን ማየት አለብን። ያ ነው ራሽናል የምንባለው ወይም ሎጂካል ነው የምንለው። ሎጂካል ፕሮሲጀሮችን ሂደን መልስ አግኝተን መልሱ ደግሞ በሚገባ ሪዝነብል መሆኑን ክሮስ ቸክ በማድረግ ስንችል ሪቪው ቸክ ስናደርግ እሱ ነው በሚገባ ትክክል ነው ማለት ነው። ለዚህ ደግሞ እንደ just as like the previous one it needs a goal ያስፈልጋል። So the goal is ensure the solution is correct and sustainable for the original problems. ስለዚህ ጎሉ ምንድነው ወይም አላማ የምንለው ማለት ነው። ምንድን ሊሆን ይችላል ስንል just ensuring the solution is correct and sustainable for the original problem አይደለም የሚለው መፍትሄው ትክክል መሆኑን እና ከዋናው የችግሩ አውድ አንጻር ትርጉም የሚሰጥ መሆኑ ያረጋግጡ ነው የሚለው። ያረጋግጡ። ስለዚህ ይህንን በሚገባ ክሮስ ቼክ የማድረግ የማረም የማስተካከል ስራ ትርጉም በሚሰጥ እና ኦሪጂናል ፕሮብሌም መሆኑን ይሄ ሶሉሽኑ ለመጀመሪያው ላስቀመጥነው ለትክክለኛ ችግር መፍትሄ መሆኑን ይህንን ማረጋገጥ ይጠበቅብናል ማለት ነው። ሌላው አክሽኔብል ስቴፕስ እንግዲህ ምንጊዜም ቢሆን ምንድነው ችግር ፈች ወይም ቁልፍ ችግር ፈች የምንላቸው ፖይንቶች ስናነሳ ግብ አለ፣ ሌላኛው actionable steps አለ። So what is actionable step in review and check ስንል does the solution answer the question directly? Is it a sensible size? That is, if you are trying to determine the height of house 2 meter is too low and 200 meter is too high, if applicable verify the solution with another method. እንግዲህ አክሽነብል ስቴፕስ የምንለው ኮንሰፕት ይሄ ነው። ተግባራዊ እርምጃ
ያስፈልገናል ማለት ነው። ለምን ለሪቪው ኦር ቼክ ኦር መገምገምና ማረጋገጥ ስንፈልግ ተግባራዊ እርምጃ ያስፈልጋል ከዓላማ ቀጥሎ ማለት ነው። ስለዚህ ይህ ተግባራዊ እርምጃ ስንል ምን ማለት ነው ስንል ተግባራዊ እርምጃ ስንል መልሱ ጥያቄውን በቀጥታ ይመልሳል ወይስ አይመልስም ነው። ሪቪው ኤንድ ቼክ ስንል ማለት ነው። ወይም መገምገምና ማረጋገጥ ስንል ስንገመግም መልሱ ጥያቄውን በቀጥታ ይመልሳል ወይ፣ ያ ማለት ችግር አለ፣ ለዛ ችግር ይህ መልስ በአግባቡ ሊሆነው ይችላል ወይ ነው። ለጠየቅነው ጥያቄ መልስ ነው ወይ? ስለዚህ ምክንያታዊ ልኬት አለ ወይ? ዝም ብሎ አሁን ምሳሌ እኛ የምንፈልገው ፎር ኢንስታንስ 150 ሜትር ሊሆን ይችላል ማለት ነው። በት የአንድ ቤት ቁመት ሲያሰሉ 2 ሜትር ቢሆን እኛ የምንፈልገው ምሳሌ 100 ሜትር ነው ወይም 50 ሜትር ነው። ግን 2 ሜትር ቢሆን ሌላኛው ደግሞ 200 ሜትር ደግሞ በጣም ረጅም ቢሆን ወይም በጣም አጭር ቢሆን ይሄ ትክክል ነው? ትክክል አይደለም። ስለዚህ መልሱ በቀጥታ ለችግሩ መልስ ሊሆን አልቻለም ማለት ነው። ሊሆን አልቻለም። ሶ ዳዝ ዘ ሶሉሽን አንሰር ዘ ኮስን ዳይሬክትሊ ለሚለው ኖ ይሆናል ማለት ነው። እዚህ ላይ ኖ ካላይ ደግሞ ትክክለኛ ስትራቴጂክ እቅድ አልነበረንም፣ ትክክለኛ ችግሩን በደንብ አልተረዳን ነው ማለት ነው። ሶ የሚቻል ከሆነ ውጤቱን በሌላ አማራጭ ዘዴ በመጠቀም እንደገና ማረጋገጥ ያስፈልጋል ማለት ነው። እንደገና ማረጋገጥ ያስፈልጋል ማለት ነው። ሶ ሪቪው ኤንድ ቼክ ኦር መገምገምና ማረጋገጥ ስንል እንግዲህ እነዚህን ፖይንቶች የያዘ ይሆናል ማለት ነው። ሪቪው ኤንድ ቼክ it has its own goal, its own actionable steps. So at the time of review and at the time of checking, just it needs check and balance. So there is a problem and there is a solution is gear. So really the solution can be the the answer of the problem. Yeah, can just address for the cause የሚለውን ኮንሰፕት በትክክል መፍትሄው ለችግሩ መልስ ሆኗል አልሆነም የሚለው ላይ በአግባቡ መታየት አለበት ማለት ነው። እንግዲህ አራተኛው ቁልፍ መፍትሄ የምንለው ይሄ ሲሆን አምስተኛውና የመጨረሻው የሚሆነው ሼር ዘ ሶሉሽን ነው። ሼር ዘ ሶሉሽን እንግዲህ ሼር ዘ ሶሉሽን ነው ዛትስ ምክንያቱም አንድ ችግር እንግዲህ እንደ ችግር መፍትሄ ሊያገኝ ይችላል። ነገር ግን ያ መፍትሄ ደግሞ ለሌሎች መፍትሄ ይሆን ዘንድ ሼር ማድረግ፣ ማካፈልን፣ ማዘመንን፣ ሌሎች እንዲጠቀሙበት፣ ሌሎች አስተያየት እንዲሰጡበት መፍትሄ ያልነው በሌሎች ውድቅ ሊሆንም ይችላልና እሱ ላይ ትኩረት መስጠት ይጠበቃል ማለት ነው። ሶ ሼር ዘ ሶሉሽን ኦር መፍትሄውን ማሳወቅ ለሚመለከተው ለማህበረሰቡ ለሚመለከተው አካል ይህንን ማሳወቅ ይጠበቃል ማለት ነው። ሶ what does mean share the solution? So in a school setting the solution is not complete until it is well communicated. እንግዲህ ስኬታማነትን በመማር ማስተማር ላይ በተማሪዎች ላይ ነው እያወራን የመጣን ነው። ስለዚህ ይህ ሀሳብ ከተማሪዎች ህይወት ጋር በቀጥታ ከመምህራን ህይወት ጋር በቀጥታና በቀጥተኛ ይዛመዳል ማለት ነው። ስለዚህ in a school setting the solution is not complete until it is well communicated. ስለዚህ መፍትሄ በራሱ በደንብ እስከሚዳብር ሰዓት መፍትሄው ተጠናቀቀ ማለት አንችልም። ሶሉሽኑ ፍጹማዊ ሶሉሽን ነው ልንል አንችልም። ስለዚህ መፍትሄው የመጨረሻ መፍትሄ ነው ልንል አንችልም ማለት ነው። ስለዚህ በትምህርታዊ አውድ ውስጥ መፍትሄው በግልጽ እስካልቀረበ ድረስ ሙሉ አይሆንም። መፍትሄው
በግልጽ እስካልቀረበ ድረስ ሙሉ አይሆንም። ዌል ኮሚኒኬትድ እስከሚሆን ድረስ ምን ማድረግ ይጠበቅበታል ማለት ነው? ጀስት ሰስቴን ማድረግ አለበት ማለት ነው። ሶ ይህ የራሱ ጎል አለው። ኢት ሃዝ ኢትስ ኦን ጎል። ይህንን ኮሚኒኬት ዌል ኮሚኒኬትድ ለማድረግ ይህንን ደግሞ ሰስቴን ለማድረግ ኮምፕሌት ለማድረግ ኢት ሃዝ ኢትስ ኦን ጎል። ሶ what is the goal of the share the solution ስንል communicate the final answer and reasoning in an order and easy to read format ነው። የመጨረሻውን መልስ ኮሚኒኬት ማድረግ reasoning in an order በኦርደር ማስቀመጥ and easy to read format በቀላሉ የሚነበብ ቀላል ፎርማት ልናስቀምጠው ይገባል ማለት ነው። so the goal is this one ምን ማለት ነው ስንል ዓላማ እንግዲህ ዓላማ የመጨረሻውን መልስ እና ለምን እንደዚህ መልስ ላይ እንደደረሱ በሚገባ በተዋቀረና በቀላሉ ለመረዳት በሚያስችል ቅርጽ ያቅርቡ ነው ያቅርቡ። so this is a very important point so we have to just use it. So next to the goal, actionable step is the other very important point. So what is actionable step? እንግዲህ በሼር the solution actionable step ያስፈልጋል like others ማለት ነው። እንግዲህ አምስቱንም ስቴፖች አራቱን ስንመጣ goal and actionable step is very fundamental points in the five big points to solve the problem ካልናቸው ፖይንቶች በተደጋጋሚ የምናየው goal and actionable steps ነው። so here present the final answer with units or site. Give a closing statement regarding how the problem was solved. This step solidifies your understanding. So this is a very important point anyway. I love it very much. Actionable step በተደጋጋሚ እንደገለጽ ነው ተግባራዊ እርምጃ በዚህ መፍትሄውን ማሳወቅ ላይ የሚጠቅመው እንዴት ነው ስንል የመጨረሻውን መልስ በትክክለኛ አሃዶች ወይም ዩኒትስ ወይም አውድ በመጠቀም ይግለጹ ነው መግለጽ አለብን። ምሳሌ ሴሚናር በማዘጋጀት ሊሆን ይችላል፣ ሚቲንግ ኦር ወርክሾፕ በማዘጋጀት የመጨረሻው መልስ በትክክለኛ አሃዶች ወይም አውድ በመጠቀም መገለጽ አለበት ማለት ነው። ይሄ እንግዲህ አንዱ የፕሮፌሽናል ኤቲክስ ነው ማለት ነው። እንደ ተማሪ እንደ መምህር የመጨረሻውን አክሽኔብል ስቴፕ ወይም መፍትሄውን ማሳወቅ ወይም ሼር ዘ ሶሉሽን የተገኘውን መፍትሄ ለሌሎች ኮሚኒቲ ስኮለርስ ኤጁኬሽናል ኮሚኒቲ ምን ማድረግ ዲስሚኔት ማድረግ ይጠበቃል፣ ማሰራጨት ይጠበቃል። ስለዚህ መፍትሄን ማሳወቅ ያስጠበቃል ማለት ነው። ሰው ችግሩን እንዴት እንደተፈታ የሚያጠቃልል የመጨረሻ መደምደሚያ ሀሳብ ይጻፉ። ይህ እርምጃ ያለውትን ግንዛቤ ያጠናክራል ይላል። እንግዲህ ምንድን ነው የምለው? የመጨረሻ መደምደሚያ ሀሳብ ይጻፉ። ይህ እርምጃ ያለውትን ግንዛቤ ያጠናክራል። ስለዚህ እነዚህ መሰረታዊ የሆኑ ፖይንቶችን በሚገባ አይተናል ማለት ነው። አምስት ቁልፍ የችግር ፈች ሀሳቦች የምንላቸው the 5 big and key points to solve the problem solving points. So all those are the very critical points. እንግዲህ አድማጮቻችን እነዚህ ቁልፍ ሀሳቦችን ወስዳችሁ በአግባቡ በህይወት ጉዟችሁ ላይ እንደምትጠቀሙበት ተስፋ እናደርጋለን። በጣም ነው የምናመሰግነው። ቴንኪዩ ቬሪ ማች ከማለታችን በፊት እንደ ማደማደሚያ የሚጠቅመን this 5 steps model is typically based on George Polya's evergreen how to solve it የሚለው ሀሳብ ላይ በሚገባ የተነበበ የተጠናከረ 4 step process understand, plan, execute, look,
back with the added focus in this case being on defining and explaining clearly ነው። ስለዚህ ይህ 5 ደረጃ ያለው ሂደት ብዙውን ጊዜ የተወሰደው ከጆርጅ ፖሊያ። ስለዚህ ቴንክ ዩ ዞስ what called the George Polya as a scholar, we just acknowledged him because he just contribute or share አሁን share የሶሉሽን እሱ ሼር አድርጎና ማለት ነው። ስለዚህ ግልጽ በሆነ መንገድ መግለጽና ማሳወቅ በበለጠ አጽንኦት ለመስጠት ተጨምሮበት የቀረበ መሆኑን እናስረዳለን ማለት ነው። ቴንክ ዩ very much our attendance, yeah, really our just what call readers, for your subscribe, for your like, please just follow us, encourage us, promote us, comment us. thank you በጣም እናመሰግናለን። ለዛሬው ከዚህ ይበቃናል። በጣም እናመሰግናለን። thank you very much for everything. thank you